ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የጽጌ ማዕድ ቤተሰቦች እንዴት አላችሁ? እንዴት ከረማችሁ? በዛሬው ቪዲዮአችን ስለ አረንጓዴ ወርቃማ ስለሆነ ስለ አቮካዶ ጠቀሜታዎች የምናይ ይሆናል። እንግዲህ አቮካዶ ብዙ ጥቅሞች አሉት። ከጥቅሞቹ መካከልም ለፀጉራችን፣ ለቆዳችን፣ ለጤናችን የሚሰጠውን ጠቀሜታ ከብዙ በጥቂቱ የተወሰነ ለማየት እንሞክራለን። እስከ መጨረሻው አብራችሁን ቆዩ። ላይክ ሰብስክራይብ ያደርጋችሁ ቪዲዮን ጀምሩት። እንግዲህ አቮካዶ ለሆዳችን ለዓይናችን ከሚሰጣቸው ዋና ዋና የጤና ጥቅሞች እናያለን። እንግዲህ ከምግብነት ባለፈ ጠቀሜታዎቹ ምንድናቸው? አንደኛ ለልብ ለደም ስር ስርዓት የሚሰጠው ጥቅም። አቮካዶ ለልብ ጤንነት ከሚሰጠው ጥቅም እጅግ ከፍተኛ የኮሌስትሮል ተዋጊ ነው። አቮካዶ ጤናማ ስቦች የበለጸገ ነው። እነዚህ ቅባቶች መጥፎ ኮሌስትሮልን በመቀነስ ጥሩ ኮሌስትሮል በመጨመር የልብ ድካምን ተጋላጭነትን ይቀንሳሉ። ልቡን ይወዳል ማለት ነው። ተፈጥሯዊ የደም ግፊት መቆጣጠሪያ። አንድ አቮካዶ ከሙዝ በብዙ እጥፍ የበለጠ ፖታሲየም ይይዛል። ፖታሲየም በሰውነታችን ውስጥ ያለውን የሶዲየም መጠን ሚዛን በመጠበቅ ጤናማ የደም ግፊትን ለመጠበቅ ወሳኝ ነው። ሌላው የምግብ መፈጨት እና ክብደት መቆጣጠር። አቮካዶ የሆድ ዕቃን በማረጋጋት ክብደትን ለመቆጣጠር ይረዳል። በፋይበር የበለጸገ ነው። አቮካዶ እጅግ ከፍተኛ መጠን ያለው ፋይበር ይይዛል። ይህም ፋይበር የአንጀት እንቅስቃሴን በማቀላጠፍ የሆድ ድርቀትን ይከላከላል። በተጨማሪም ጤናማ የአንጀት ባክቴሪያዎችን ይመግባል። ይህም ጠንካራ የመከላከል አቅም እንዲኖረን ይረዳል ማለት ነው። ረጅም ሰዓት የመጥገብ ስሜት እንዲሰማንም ያደርጋል። ፋይበር እና ጤናማ ስብ በጥምረት ሲሰሩ የረጅም ጊዜ የመጥገብ ስሜትን ይሰጡናል። ይህም በተደጋጋሚ ከመመገብ ያገደናል ማለት ነው። በመሆኑም ክብደትን ለመቆጣጠር ለሚፈልጉ ሰዎች እጅግ በጣም ወሳኝ ነው። ሌሎች ወሳኝ ጥቅሞች ደግሞ ለዓይን ጥበቃ። አቮካዶ በሉቲን እና ዚያክሳንቲን የተሞላ ነው። እነዚህ ኃይለኛ አንቲኦክሲዳንቶች ናቸው። እነዚህ ውህዶች በዓይኖ ውስጥም ከተመምረው ከእድሜ ጋርም ተያይዘው የሚመጡ የዓይን ችግሮችንና የዓይን ሞራ ግርዶሽን የመጋለጥ እድልን ይቀንሳሉ። የተሟላ ቫይታሚኖችና ማዕድናትም ምንጭ ነው። አቮካዶ ወደ 20 የሚጠጉ ጠቃሚ ቫይታሚኖችና ማዕድናትን ይዟል። ከነዚህ መካከል ፎሌት እና ቫይታሚን ቢ9 ለሕዋሳት እድገትና ለነፍሰ ጡር እናቶች በጣም ጠቃሚ ነው። ቫይታሚን ኬ ለጠንካራ አጥንትና ደም መርጋት ጠቃሚ ነው። ቫይታሚን ኤ እና ሲ በሽታ የመከላከል ስርዓትን የሚያጠናክሩ ናቸው። ይህን ያክል ካየን ስለ ጤናችን፣ አሁን ደግሞ ለፀጉራችን ስለሚሰጠው ጥቅም እንይ። የፀጉር ድርቀትና መሰባበርን መዋጋት ይችላል። አቮካዶ ለፀጉሮ ከሚሰጣቸው ዋና ዋና ጥቅሞች አንዱ እርጥበት ነው። ተፈጥሯዊ ጥልቀት እርጥበት። አቮካዶ በጤናማ ስቦች የበለጸገ በመሆኑ ከፀጉር ዘይት ጋር ተመሳሳይ ነው። ነገር ግን ክብደቱ ቀላል በመሆኑ በቀላሉ ወደ ፀጉር ስር ግንድ ዘልቆ የመግባት አቅም አለው። ይህም ደግሞ እርጥበት በውስጡ እንዲቆይ በማድረግ ደረቅ ፀጉርን ወዲያውኑ ያስታግሳል ማለት ነው። በሌላ መንገድ ደግሞ የምናየው የተሰባበረ ፀጉርን መጠገን ይችላል። በአቮካዶ ውስጥ የሚገኘው ከፍተኛ ቫይታሚን ኢ እና የባዮቲን መጠን የፀጉርን ግድግዳዎች ያጠናክራል። ይህም ፀጉር በቀላሉ እንዳይሰባበር፣ እንዳይሳሳ እና የጫፍ መበጣጠስ በእጅጉ ይቀንሳል። ፀጉሩን እንደገና ጠንካራ እንዲሆን ይረዳዋል ማለት ነው። በሌላው ደግሞ የራስ ቆዳን ጤንነት እና የፀጉር እድገትን። ጤናማ ፀጉር የሚጀምረው ከጤናማ የራስ ቆዳ ነው። የራስ ቆዳ ማረጋጋት። አቮካዶ ላይ ያሉት አንቲኦክሲዳንቶች እና ጸረ እብጠት ባህሪያት የራስ ቆዳ ላይ ያለውን መቆጣትና ማሳከክ ያረጋጋል። ለፎረፎርና ለደረቀ የራስ ቆዳ ጥሩ የተፈጥሮ መድኃኒት ነው። የፀጉር እድገትን ማፋጠን። ቫይታሚን ኢ በራስ ቆዳ ላይ ያለውን የደም ዝውውር ያሻሽላል። የተሻለ የደም ዝውውር ማለት ደግሞ የፀጉር ስሮችን በቂ ንጥረ ነገር ያገኛሉ ማለት ነው። ይህም ጤናማ ፈጣን የፀጉር እድገት እንዲኖረን ያበረታታል ማለት ነው። የአቮካዶ የፀጉር ማስክ በቀላሉ እንዴት ማዘጋጀት እንችላለን? አንድ የሾርባ ማንኪያ የወይራ ዘይት ወይንም የኮኮናት ዘይት መጨመር። አንድ የሾርባ ማንኪያ ማር ጨምሩ። ይህንን አንድ ላይ በመደባለቅ እስከ ፀጉራችን ጫፍ ድረስ መቀባት፣ አንድ ላይ አዋህደን መቀባት እና ከ20 እስከ 30 ደቂቃ ያክል አቆይተን መታጠብ እንችላለን።
ስለ ፀጉራችን ደግሞ ይሄን ያክል ካየን አሁን ደግሞ ስለ ቆዳ ውበት ስለሚሰጠን ለቆዳችን ስላለው ጠቀሜታ የምናይ ይሆናል። አቮካዶ ዋና ዋና ጥቅሞቹ ለፊት ቆዳ እርጥበት መስጠት እና ቆዳ ማለስለስ። አቮካዶ በኦሜጋ 3 እና ኦሜጋ 6 ፋት አሲዶች እንዲሁም በሌሎች ጤናማ ቅባቶች የበለጸገ ነው። እነዚህ ቆዳ ወደ ውስጥ ዘልቀው በመግባት ጥልቅ እርጥበት እንዲያገኝ እና ለስላሳ እንዲሆን ያደርጋል። ለደረቀ ቆዳ በጣም ጠቃሚ ነው። የቆዳ የመለጠጥ ችሎታን ማሻሻል። በቫይታሚን ኢ እና ሲ እንዲሁም በካሮቲደር ይዘቱ ምክንያት ኮላጅን እንዲመረት ያበረታታል። ይህም የፊት ቆዳን የመለጠጥ ችሎታንና ጥንካሬ ይጨምራል። የእርጅና ምልክቶችን ይቀንሳል። በውስጡ ያሉት ጸረ አንቲኦክሲዳንቶች እና ቫይታሚን ኤ እና ሲ ያሉ ከፍሪ ራዲካልስ ከሚመጣ ጉዳት በመከላከል የመሸብሸብ እና የጥሩ መስመሮች መታየትን ለመቀነስ ይረዳል። ብጉር እና የቆዳ መቆጣት ይዋጋል። አቮካዶ ጸረ ባክቴሪያ እና ጸረ ብግነት ባህሪያት አሉት። ይህም የብጉር መፈጠርን ሊቀንስ እና በብጉር ምክንያት የሚፈጠረውን ቀይ መቅላት እና መቆጣት ለማስታገስ ይረዳል። የፀሐይ ጉዳትን ማስታገስ እና መከላከል። በቫይታሚን ኤ እና በሌሎች ንጥረ ነገሮች የበለጸገ በመሆኑ ከፀሐይ አልትራቫዮሌት ጨረሮች የሚመጣን ጉዳት ለማስታገስ እና ማቃጠልን ለመቀነስ ይረዳል። የሞቱ የቆዳ ህዋሳትን ማስወገድ። በውስጡ ያሉት ማዕድናት እና ጸረ አንቲኦክሲዳንቶች የቆዳን ቀዳዳዎች በማጽዳት እና የሞቱ ቆዳዎችን ሴሎችን በማስወገድ ቆዳን ንጹህ እንዲሆን ያደርጋል። አቮካዶን ለፊት ቆዳ እንዴት መጠቀም እንችላለን? እሺ፣ አቮካዶ ፊቶ ላይ እንደ ተፈጥሯዊ ጭንብል ወይንም ማስክ ለመጠቀም የሚረዱ መንገዶች። አንድ ግማሽ የበሰለ አቮካዶ በደንብ መፍጨት፣ 1 ሻይ ማንኪያ ማር፣ 1 ሻይ ማንኪያ እርጎ መጨመርና አንድ ላይ ማደባለቅ። አንድ ላይ አዋህደን ከ10 እስከ 15 ደቂቃ ያክል ፊታችን ላይ ቆይተን ከዛ በኋላ በንጹህ ውሃ መታጠብና ለስለስ ባለ ፎጣ ፊታችንን ማደራረቅ እንችላለን። ይህም ፊታችን ላይ ያለውን ለውጥ ማሻሻል እንችላለን ማለት ነው። ለዛሬ ያዘጋጀንላችሁ ስለ አቮካዶ ጠቀሜታዎች ከብዙ በትንሹ ይሄን ይመስላል ማለት ነው። ሳምንት በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። እንግዲህ እዚህ ጋር ማሳስበው ነገር እኔ የጤና ባለሙያ አይደለሁኝም። ያዙልኝ ይችን ነገር ግን ከማነበው ከመረዳው አንጻር ይጠቅማል ብዬ ማስበው ነው ሼር ማድረግላችሁ። ቻው